ራሳችንን ከማጥፋታችን በፊት አንድም ሁለት ጊዜም ሶስት ጊዜም ማሰብ ያለብን ራሱን የሚያጠፋ ሰው ራስ ወዳድ የሆነ ሰው ነው። ምክንያቱም በስተጀርባው ትልቅ ሀዘንና ጸጸት ጥሎ ነው የሚያልፈው ለቤተሰቦቹ፣ ለሚወዳቸው ሰዎች፣ እሱን ለሚፈልጉት ብዙ መስራት እየቻለ። ስለዚህ ራሱን የሚያጠፋ ሰው ራስ ወዳድ ሆነ እንጂ ለቤተሰቦቹም ለሌሎቹም የሚያስብ ሰው አይደለም። በየትኛውም እምነት ቢሆን አይደገፍም። በሙስሊሙም፣ በክርስቲያኑም፣ በየትኛውም እምነት ቢሆን ራስን የሚያጠፋ ሰው አይደገፍም። በእግዚአብሔር በፈጣሪም ዘንድ ይቅር የማያስብለው ቅጣት ነው የሚለው። ይቅር የማያሰኝ ኃጢአት ቢኖር ራስን ማጥፋት ነው። ስለዚህ ለየትኛውን ኮመንትም ይሁን አስተያየት ራሳችንን ልንጎዳ የምንችልበት መንገድ መኖር የለበትም። ለምን ብለን ነው ራሳችን የምናጠፋው? እዚህ ምድር ላይ ክፉ ሰዎች እንዳሉም ጥሩ ሰዎች አሉ፣ በዛው መጠን ማለት ነው። የእናንተን ውድቀት የሚፈልጉ፣ የእናንተን አለማደግ የሚፈልጉ፣ የእናንተን ስኬት የማይፈልጉ ሰዎች እንዳሉ ሁሉ የእናንተንም ስኬት የሚፈልጉ፣ የእናንተን ማደግ የሚፈልጉ፣ የእናንተን ጥሩ ደረጃ ደግሞ መድረስ የሚፈልጉ ሰዎችም አሉ። ስለዚህ ለምን ተብሎ ነው ራሳችሁን የምታጠፉት? እቻውን ልጅ ብዙ መስራት የምትችል ጎበስ የሆነች ጠንካራ የነበረች ሴት ነች እና በሰዎች ሀሳብ አይምሯ ውስጥ ከተው ለምን ምን እሰራለሁ፣ ምን ጠቅመኛል፣ እዚያ ዓለም ላይ ለምን እኖራለሁ ብላ የወሰነችው ውሳኔ ተገቢ አይደለም። ለቤተሰቦቿ ጸጸት ጥላ ሄደች፣ ለሚወዷት ሰዎች ጥላ ሄደች፣ ሌሎች ሰዎች እንዲደነግጡ እንዲያስቡ አደረገች እና በዚህ አይነት መልኩ ሀሳብ ውስጥ ያላችሁ ሰዎች ካላችሁ ፈጽሞ ራሳችሁን ማጥፋት የሚባል ነገር እንዳትፈ የፈለገውን ይጻፍ ሰው የትኛውንም የፈለገውን ይበል፣ ከምንም አለመቁጠር። እንደዚህ አይነት ሰው ካለ ጀመር አያስፈልግም። የሆነ ወደ ሚዲያ ላይ የሚመጣ ሰው ሁለቱንም ነገር ነው መቻል ያለበት፣ ክፉንም ሰው ጥሩንም ሰው። ምክንያቱም ሁሉም ሰው እንደማይወዳቸው የታወቀ የእናንተን ውድቀት የሚፈልግ እንዳለ። ስለዚህ ራሳችሁን ባካችሁ አታጥፉ።